ስንቀጥልም ስለ አዲስ ኪዳን ስለ ክርስትና ጥቂት መናገር እፈልጋለሁ። ይህ የተጻፈው በጥቅሉ ከ2000 ዓመታት በፊት ነው። ክርስቲያኖችም ይሁዲዎች በሲናይ ተራራ ቶራ እንደተቀበሉ ያምናሉ። የይሁዲንም ቶራ ብሉይ ኪዳን ብለው ይጠሩታል። እነርሱም የነቢያት ታሪክ ያለቀበትን ይዘው ከዚያ በኋላ ሁለተኛ ክፍል አምላክ እንደሰጣቸው ይናገራሉ። ከዚያም የማርያምና የዮሴፍ ታሪክ ይመጣል። እነርሱም ይተጫጫሉ። ከዚያም እርሱ ከከተማ ወጥቶ ይሄዳል። ሲመለስም እጮኛው አርግዛ ያገኛታል። ምን ሆነ ብሎም ይጠይቃል። እርሷም አምላክ ወደ እኔ መጥቶ አስረገዘኝ፣ ልጁም የተለየ ልጅ ይሆናል ስትል ትመልሳለች። ክርስትናም የተጀመረው በዚህ መንገድ ነው። አዲስ ኪዳን እንዴት በዚህ ታሪክ እንደሚጀምር ስናይም በጣም ወሳኝ ነገር እናገኛለን። መጀመሪያ መጽሐፉ በንጉሥ ዳዊትና ዮሴፍ መካከል ከ30 ትውልድ በላይ ይዘረዝራል። ነጥቡ ምንድን ነው? ነጥቡ አናጺውን ዮሴፍ ከንጉሥ ዳዊት ቤተሰብ ጋር ማገናኘት ነው። ለምን ብትሉ ምክንያቱም ቶራን የአምላክ ሥራ ነው ብለው ካመኑ አይቀር በቶራ ውስጥ መሲሁ ከንጉሥ ዳዊት ቤተሰብ ዘር መመዘዝ አለበት ይላል። በቀጥታ ግንኙነት መኖር አለበት። ለዚያም ነው የማርያም ባል የሆነው ዮሴፍ እርሱ የንጉሥ ዳዊት የልጅ ልጅ ወዘተ ነው በማለት ለማረጋገጥ የሚሞክሩት። ሁሉም ነገር ግልጽ ነው። ብቻ ሁሉንም ትውልዶች ዘርዝረው ከጨረሱ በኋላ ዮሴፍ ከልጁ ጋር ምንም አይነት ግንኙነት እንደሌለው ጽፈዋል። እርሱ ሄዶ ነበር። ከዚያ ሲመለስም አርግዛ ነበር። እርሷም አምላክ እንዳስረገዛት ተናገረች። ጥያቄው የሚሆነው የኢየሱስ እናት ማን ናት? ሚሪያም ናት። ሁሉም ሰው አይቷል። ያ ምንም ጥርጥር የለውም። አባቱስ ማን ነው ካልን ክርስቲያኖች የሚሉት ፈጣሪ ነው። እዚህ ጋር እኛ የምንጠይቀው ጥያቄ ፈጣሪ የንጉሥ ዳዊት የልጅ ልጅ ነው ወይ? ንጉሥ ዳዊትስ የፈጣሪ አያት ነው ወይ? ፈጽሞ አይደለም። እንግዲያው ጸሐፊው ኢየሱስ የዮሴፍ ልጅ ነው፣ ኢየሱስ መሲህ ነው፣ ምክንያቱም ከንጉሥ ዳዊት ዘር ስለሚመዘዝ ነው የሚለውን ለማሳየት ስለፈለገ ዮሴፍን ከንጉሥ ዳዊት ጋር ለማገናኘት ሲባል ከ30 ትውልድ በላይ በመዘርዘር በአጠቃላይ አንድ ሙሉ ገጽ ማባከን ለምን አስፈለገው? ከባድ ስህተት ሰርቷል። ዮሴፍ አንድ የአባቱ አይደለም ብሎ ጽፎ የለም እንዴ? በእውነቱ እንዲህ ያለ ከባድ ስህተት ያለበትን መጽሐፍ ፈጣሪ ይሰጣል ብላችሁ ታስባላችሁ? አጤናችሁ ልታስቡ ይገባል። ሌሎችም ብዙ ስህተቶች በአዲስ ኪዳን ይገኛሉ፣ ከቁርአን እንኳን በበለጠ መልኩ። ዓመታቱ በሄዱ ቁጥር ብዙ የተለያዩ ጽሑፎችን እናገኛለን። ለምሳሌ ከ150 ሺህ በላይ የተለያዩ ጽሑፎች አሉ። ያ ማለት አንድ አዲስ ኪዳንን ከሌላው ጋር ብታነጻጽሩት የተለያዩ ጽሑፎች ታገኛላችሁ። በቁርአን በመቶዎች የሚቆጠሩ የተለያዩ አይነት ቁርአኖች አሉ። ቶራ ከክርስትናና ከኢስላም ጊዜያት እጥፍ ወይም 3 ጊዜያት እጥፍ የሆነው የአይሁድ ቶራ፣ ለዛውም አሕዛብ ሁሉ ቶራቸውን ለማጥፋት ይሁዲዎችን እንዲያ እያሳደዱ ይሁዲዎችም ከአንዱ ግዞት ወደ ሌላ ግዞት ሲንከራተቱ ነበር። ከ60 ወይም ከ80 ዓመት በፊት ይሁዲዎች ሁሉ በእስራኤል በተዋሃዱ ጊዜ ሁሉም ወደ እስራኤል መምጣት ጀመሩ። ሁሉም ጥንታዊ የቶራ ጥቅልል አምጥተዋል። ያም አንድ አይነት ቶራ ነበር። በዓለም ሁሉ ያለው ቶራ አንድ አይነት ነው። ኢንተርኔት እንኳን ሳይኖር፣ ምንም ግንኙነት ስልክ እንኳን ሳይኖር በዓለም ስላሉ ሌሎች የአይሁድ ማህበረሰብ እንኳን አላወቁም። ይጽፉም የነበረው በቀለምና በላባ በእጅ ነበር። 304805 ቃላት እና ሁሉም አንድ አይነት ነው። በየሄዳችሁበት ቶራ አንድ ነው። አዲስ ኪዳን ግን ከ150 ሺህ በላይ የተለያዩ ጽሑፎች አሉበት። አንድ ጊዜ በአንድ ክርክራችን ላይ የክርስቲያንን ፕሮፌሰር ጠይቄው ነበር። ጠየቅሁት፣ እስቲ ንገረኝ፣ $100 ሚሊዮን የሚያወጣ ዳይመንድ አለኝ፣ ኦሪጂናል ዳይመንድ ነው። እናም ዳይመንዴን ለብዙ ሰዎች ለማስተዋወቅ መጣሁ። በዚያ የተሰበሰቡት ሰዎችም እያንዳንዳቸው እኔ ዳይመንዴን በማወጣ ጊዜ ወደ እኔ የሚወረውሩት ልዩ ዳይመንድ አላቸው። ግን ሁሉም ሌሎች ዳይመንዶች ፈጽሞ ፌክ የሆኑ ምንም እንከን የሌለባቸው ተመሳሳይ ዳይመንዶች ናቸው። ልክ ዳይመንዴን ለማስተዋወቅ ስወጣ ሁሉም ዳይመንዳቸውን ወደ እኔ ይወረውራሉ። ከዚያም የኔ ዳይመንድ ከሌሎቹ ሐሰተኛ ዳይመንዶች ጋር ይደባለቃል፣ ለመለየትም ያስቸግራል። ታዲያ ዳይመንዴ ምን ይሆናል? ዳይመንዴ ጠፍቷል። ዋጋውም ፈጽሞ እኩል አይሆንም። እያንዳንዱ የምታነሱት ዳይመንድ እድሉ 1% ወይም 5%። እውነተኛ ዳይመንድ ሊሆን ይችላል፣ ግን ማንም ለዛ $100 ሚሊዮን አይከፍላችሁ። ስለዚህ ምን አልኩት? አዲስ ኪዳን ከፈጣሪ ተሰጥቶ እንደነበር የምትናገረው ነገር ልክ ቢሆን እንኳ
ከዓለም ላይ ጠፍቷል። ምክንያቱም የኦሪጂናሉ ቅጂ ሊገኝ አይችልምና። 150 ሺህ የተለያዩ የተሻሻሉ መጽሐፍት አሉ። መለኮታዊ ቢሆን እንኳ ጠፍቷል። በጥቅሉ የተሻሻለ ሆኗልና። የተለያዩ ቀናት፣ የተለያዩ ስሞች፣ የተወሰኑ ክፍሎች የሉም፣ የተለያዩ ቃላት ስህተቶች ማየት ትችላላችሁ፣ ማረጋገጥ ትችላላችሁ። 150 ሺህ ማተም ከመፈልሰፉ ከ2000 ዓመታት በፊት እያንዳንዱ ብራና የሚቀዳው በእጅ ነበር። እያንዳንዱ ሰው በአንድ ፊደል ስህተት የመስራት እድል አለው። እያንዳንዱ ሰው ከጓደኛው የተለየ ጽሑፍ አለው፣ ምክንያቱም እርሱ ከሌላው የተለየ የጽሑፍ ስህተት አለው። ሌላኛው ደግሞ ሌላ የተለየ የጽሑፍ ስህተት አለው። በየዓመቱም በ2000 ዓመት ጊዜ ውስጥ ህትመት እስከጀመሩበት ጊዜ ድረስ 1500 ዓመታት ማለት አለብኝ። ብዙ የተለያዩ ጽሑፎችም ያላችሁ ለዛ ነው። ሙስሊሞችም ቁርአንን በኦሪጂናል መንገድ ለመቅዳት ለመጠንቀቅ ሞክረዋል። ግን ሰዎች ናቸው። ሰዎችም ሰው ሰራሽ ስህተት ለመስራት የተጋለጡ ናቸው። ለዛም ነው በመቶ የሚቆጠሩ የተለያዩ አይነት ቁርአኖች ያሉት።